ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ደግሞ የምንማረው የአማርኛ ቃላቶችን በእንግሊዝኛ እንዴት መጻፍ እንደምንችል እናያለን ማለት ነው። በመጀመሪያ እዚህ ጋር የአማርኛ ፊደላቶች ተነጣጥሎ የተጻፉ አሉ። እነዚህ ደግሞ ከዚህ ጋር ደግሞ እነዚህ ፊደላቶች አራት ናቸው። እዚህ ጋር እንዴት ገጣጥመን እንደምንጽፍ ደግሞ እዚህ ጋር አለ። ከዛ መጨረሻ ላይ ደግሞ በእያንዳንዱ ፊደላቶች ስር በእንግሊዝኛ እንዴት ይጻፋሉ እያንዳንዳቸው እና ቃላቶችስ ደግሞ በአንድ ላይ እንዴት ተገጣጥመው ይጻፋሉ የሚሉ ነገሮችን በቀላል መንገድ አሳያችኋለሁ። እናንተ እኔ ጋር አብራችሁ እያነበባችሁ እየጻፋችሁ እስከ መጨረሻው ቪዲዮውን ተከታተሉኝ። በቅድሚያ ግን ለቻናሌ አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችን ትምህርቶች እያስተማርሁኝ እለቃለሁ። ስለሆነም በየትኛውም ዓለማት ሆናችሁ መማር ከፈለጋችሁ ስልካችን ታች ላይ አለ። ኢሞ፣ ቴሌግራም እንዲሁም ዋትሳፕ ላይ ደውላችሁ በመመዝገብ በሳምንት እስከ 5 ቀን ድረስ በቀን ደግሞ ለአንዳንድ ሰዓት ያክል በግልም በግሩፕም እንደ ፍላጎታችሁ መማር ትችላላችሁ። አሁን ወደ ትምህርታችን እንገባለን። እሺ መጀመሪያ እነዚህ እናነባለን። ይቺ ማነች? ሙ ነች። ሙ የመቤተሰብ ሁለተኛ አለች። ሀ የመጀመሪያ ፊደል፣ መ የመጀመሪያ ፊደል፣ ድ የደ ቤተሰብ ስድስተኛ አሉ። እሺ ሙ የመቤተሰብ ሁለተኛ ብለናል። ሀ የመጀመሪያ፣ መ የመጀመሪያ እና ድ ደግሞ የደ ቤተሰብ ስድስተኛ ፊደል አሉ። አሁን እነዚህን ከግራ ወደ ቀኝ በስራ ስንደረድራቸው እንደዚህ ይቀመጣሉ ማለት። እነዚህን አጠጋግቶ መጻፍ እንደዚህ ጽፈን አንድ ላይ ስናነባቸው ደግሞ ምን ይላል? ሙሐመድ ሙሐመድ ይላል። ሙሐመድ ሙሐመድ። እሺ አሁን የዛሬ ዋና ትምህርታችን ምንድነው? እነዚህ እንዴት በእንግሊዝኛ እንጽፋለን ነው። ስለዚህ እዚህ ጋር ክፍቱ ቦታ ላይ አሁን እየጻፍን እናያለን ማለት ነው። እሺ መጀመሪያ ሙ ስትጻፍ እንዴት ነው? በእንግሊዝኛ ነው። ሙ ማለት የመቤተሰብ ሁለተኛ ፊደል ነች። ሙ የመቤተሰብ ሁለተኛ ፊደል ነች። ስለዚህ ሁለተኛ ፊደላቶች ደግሞ ሁሌም አናባቢ ዩ ይጠቀማሉ። ተነባቢ ደግሞ የመማነሽ ኤም ነች። ስለዚህ ኤም ዩ ማለት ነው። ኤም እና ዩ በአንድ ላይ ሙ ብለን በአንድ ድምፅ እንጠራቸዋለን። ቀጣይ ደግሞ ማንም እንዳገኛት ሀ ነች። ሀ ማለት ደግሞ አናባቢ ኤ ትወስዳለች። ተነባቢዋ ደግሞ ኤች ነች። ስለዚህ ኤች ኤ ማለት ነው። ኤች ኤ ማነች? ሀ ብለን እንጠራታለን። ከዚያ መ ማለት ደግሞ እዚህ ጋር ሙ ማለት ኤም ዩ ብለናል። መ ደግሞ ኤም ኢ ነች። ኤም ኢ። ከዚያ ድ ነው። ድ ማለት የደ ቤተሰብ ስንተኛ ነው ያለ? ስድስተኛ። ስድስተኛ ፊደላቶች ደግሞ አናባቢ አይጠቀሙም። ስለዚህ ማነች? ዲ ብቻዋን። ተነባቢዋ ዲ ነች። አናባቢ የላትም ማለት። ስለዚህ እነዚህም በስራ ስንጽፋቸውን ከዚህ ከግራ ጀምረን እያንዳንዳቸውን አራት ቦታ ላይ ያሉትንም በስራ ስንደረድራቸው ልክ ከዚህ ጋር በአማርኛ ሙሐመድ ብለን እንዳነበብነው እንግሊዝኛውም ተመሳሳይ ንባብ ወይም ድምፅ ይሆናል ማለት። ስለዚህ ኤም ዩ ሙ ብለናል። ኤች ኤ ሃ፣ ኤም ኢ መና፣ ዲ ደግሞ ድ። ይህ ምን ይላል? አማርኛው ሙሐመድ፣ እንግሊዝኛውም ሙሐመድ ሙሐመድ። እሺ በጣም አሪፍ። አሁን ደግሞ ወደ ሁለተኛው እንሄዳለን። ወደ ሁለተኛው ስነት ደግሞ እዚህ ጋር መ አለች፣ ሰ አለች፣ ረ ት አሉ። አራት ፊደላቶች። እነዚህ ሶስቱ መ፣ ሰ እና ረ የመጀመሪያ ፊደል ናቸው። ት ደግሞ የተቤተሰብ ስድስተኛ። እነዚህን በአንድ ላይ ጽፈን ስናነበው ምን ይላል? መሰረት የሚል ቃል እናገኛለን። መሰረት፣ መሰረት፣ መሰረት። እሺ አሁን እነዚህ እንዴት እንጽፋለን ነው ደግሞ። እሺ መጀመሪያ መን ነው የምንጽፍ። አሁን መ ሲጻፍ እዚህ ጋር ኤምኢ ብለናል አይደለ? ስለዚህ ተመሳሳይ ነው፣ አይቀየርም። እዚህ ጋር ኤምኢ ከሆነ እዚህ ጋር ሌላ የሚሆንበት ምንም ምክንያት የለውም ማለት። ስለዚህ መ ማለት ላይ እንዳየነው ኤምኢ። ሰ ደግሞ ኤስኢ ነች። ኤስኢ ሰ ትባላለች። ረ ደግሞ አር ኢ ረ ትባላለች። ት ደግሞ ስድስተኛ ፊደል፣ ስድስተኛ አናባቢ አንጠቀም ብያቸዋለሁ። ስለዚህ ማነች? ቲ እንደ ት ትነበባለች። ስለዚህ እነዚህን አራት ቦታ ላይ የጻፏቸውን በአንድ ላይ እዚህ ጋር ስናስቀምጣቸው መሰረት ይላል ማለት ነው። መሰረት፣ መሰረት። ስለዚህ በአማርኛ እንዴት ስንጽፍ መሰረት ብለናል። በእንግሊዝኛ ሲሆን ደግሞ በዚህ መንገድ ማለት ነው። በዚህ መንገድ። እሺ አሁን ደግሞ ወደ ሶስተኛው እንሄዳለን። ወደ ሶስተኛው ከዚህ ጋር ቤ አለች። ቤ እዚህ ጋር ዛ አለች። እዚህ ጋር ዊ አለች። ከዚህ ጋር ት አለች።
እነዚህ አራት ፊደላቶች አሉ። ከዚህ ጋር ባለ ስንጽፋቸው እዚህ መጀመሪያ ስንተኛ ፊደል እንደሆነ እንገራችሁ። ቤ ማለት አምስተኛ የበ ቤተሰብ፣ ዛ አራተኛ የዘ ቤተሰብ፣ ዊ ሶስተኛ የወ ቤተሰብ እና ት ደግሞ ስድስተኛ የተ ቤተሰብ በአንድ ላይ እንደዚህ ስንጽፈው ቤዛዊት ይላል። ቤዛዊት ቤዛዊት። እሺ አሁን እነዚህን ደግሞ እንዴት በእንግሊዝኛ እንጽፋለን ነው ዋናው ነገር። ስለዚህ አሁን እዚህ ጋር እያንዳንዳቸው እናያለን። ቤ ማለት የበቤተሰብ ስንተኛ ናለ? አምስተኛ። ስለዚህ አምስተኛዎች ደግሞ አናባቢ ኢ ነው የሚጠቀሙ ቢኢ ማለት ነው። ቢኢ ቤ። ዛ አራተኛ ፊደል ነች። አራተኛ አናባቢ ኤ ነው የምንጠቀም። ዜድ ኤ ዛ ተብላ ትነበባለች። ዊ የወ ቤተሰብ ሶስተኛ አናባቢ ሶስተኛ ፊደላቶች አይ ነው የሚጠቀም። ስለዚህ ደብሊው አይ። እዚያ ት ደግሞ እዚህ ጋር እንደነገርኳቸው ቲ ፊደል ነች። ቲ ማለት ነው። ስለዚህ እነዚህ መገጣጠም ነው። ቤ ቤ ማለት ቢኢ። እሺ ዛ ዜድ ኤ ቤዛ ዊ ደብሊው አይ እና ት ደግሞ ቲ ቤዛዊት ቤዛዊት። እሺ የመጨረሻው ደግሞ እዚህ ጋር ምን ይላል? ማ የመ ቤተሰብ አራተኛ፣ ህ የሀ ቤተሰብ ስድስተኛ፣ ሌ የለ ቤተሰብ አምስተኛ፣ ት የተ ቤተሰብ ስድስተኛ፣ አምስተኛ ስድስተኛ አራተኛ። እነዚህ ስንጽፋቸው እዚህ ጋር ማ ህ ሌት ማህሌት ይላል። ማህሌት። እሺ አሁን ደግሞ እንደዚህ እንጽፋለን። ማ ማለት የመ ቤተሰብ አራተኛ ብለናል። ስለዚህ አራተኛዎች ደግሞ አናባቢ ኤ ነው የሚጠቀሙ ኤም ኤ ማ። ህ ማለት ስድስተኛ አናባቢ አንጠቀም ኤች ህ። ሌ ኤል ኢ ት ደግሞ ቲ ነች። ስለዚህ እነዚህ መጻፍ ነው። ኤም ኤ ማ ህ ሌት ማህሌት ማህሌት ይላል። ማህሌት። ስለዚህ እዚህ ጋር ሙሐመድ፣ መሰረት፣ ቤዛዊት፣ ማህሌት የሚሉ አራቱን የአማርኛ ቃላቶች በእንግሊዝኛ እንዴት ነው የሚጻፉ? ከዚህ ጋር ደግሞ እነጣጥለን መጀመሪያ ግልጽ እንዲሆንልን በቀላል መንገድ እንድንረዳው ያስችለን ዘንድ ነው። እዚህ ጋር መጀመሪያ ፊደላቶች እያንዳንዳቸውን ለማየት አመች ስለሆነ ነው እዚህ ጋር ይዤላችሁ የቀረብኩ ማለት ነው። ከዚህ ጋር ደግሞ ተገጣጥሞ ሲጻፉ በዚህ መንገድ ይሆናል። ስለዚህ እነዚህ እናንተ በደንብ አንብቡ፣ ደጋግማችሁ 2-3 እዩት። በእርግጠኝነት ይገባችኋል ብዬ አስባለሁ። ቀጣይ ደግሞ ሌሎችን ትምህርቶች ይዤ እመለሳለሁ። በዋናነት አማርኛና እንግሊዝኛ ትምህርቶች ስለምለቅ እናንተ እየገባችሁ ሁሌም መከታተል ትችላላችሁ። በቀጣይ በሌሎች ትምህርቶች እስከምመለስ በያላችሁበት ሰላም ሁኑ።